ምን ነው ሊጠጡ ነው እንዴ? ይሄን ምን ነው ይሄ ቆሽሽው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ ማለት ይሄንም ጠጣ። አረ ይቅርቦት ግድ የለዎትም። ይሄ ስንት ውሃው ለበሽታ አለ ይወሎትም ወይ እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው። እማይ አረ እማይ አረ አንድ ያናግሩኝ። አረ አንድ ጊዜ አዳምጡኝ እማይ። ምን አለ ቢያዳምጡኝ እማይ። ደህና ዋሉ እማይ? እግዚአብሔር ይመስገን። ይቅርታ በጣም እኔ በሰላም የኖሩበት ገዳም ገብቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም። በቅድሚያ በእውነት የተሰማኝን አድናቆት ክብር መግለጽ ፈልጋለሁ። እንደርሶ በ12 አመት ገና ታዳጊ ሆኖ ጊዜን እድሜን ህይወቴን ሁሉ ለክርስቶስ ሰጥቼ እኖራለሁ ማለት በጣም መታደል። ገዳሙን ትተው ይውጡ ወይም ዓለማዊ ይሁኑ ሳይሆን እኔ ያለሁበት ገዳም ይምጡና ከኔ ጋር ይኖሩ ነውና ደግሞ ከናት ተለይቶ ህይወት እኔ እንዴት እንደሆነም አልገባኝም። ግዴለዎትም እማዊ እናቶ ከሚያዝኑበት ቀሪ እድሜያቸውን ደስ እንዲላቸው ባይሆን ጊዜ ሰጥቶታለሁ። አንድ ሳምንትም ሁለት ሳምንትም ተመልሼ እመጣለሁ። ወስኑና ይጆት ዲድ እኔ እዚህ ብቻ ነው የፈለኩ መቼኝም ይሄ ነው። እማሆይ እንዴ ከእናት በላይ ምን አለ? በአንድ ገዳም ለምናኔ እናትና ልጅ አይመችም። ያም እኮ ዓለማዊ ቦታ አይደለም እማሆይ። እሳቸውም ገዳም ነው ያሉት። ወደ ዓለም ሂዱ ሳይሆን ከገዳም ወጥተው ገዳም ይግቡ ነው። ለውጡ ምንድነው? ምን ልዩነት አለው? እዚህ ያሉትን ደግሞ የሚያግዛቸው የለም። ውሃ ማን ይቀዳል? እንጨት ማን ይለቅምላቸዋል? ውሃ በቀን ስንት ጊዜ ይቀዳሉ? እንግዲህ ያነሰ ከተባለ 10 ጊዜ ምናምን። 10 ጊዜ ወንዝ ይወርዳሉ ይሄንን ስራ ተሸክመው? አዎ እሱም ሀዛም በላይ የሚቀዱ አሉ፣ እህቶች አሉ። ጤነኛ ነው የምትሆኑት? ምንም ህመም የለውም ይሄን ጠጣችሁ? እግዚአብሔር ይመስገን። እንደው ትንሽ አስበውበት ሐሳቡን ይቀይራሉ? ትንሽ እዚህ 2-3 ቀን አድሬ ላናግሮት? አይ አልቀየረም በጭራሽ። እሺ እንግዲህ ማይ ስለረበሽኩት ይቅርታ። ልክስ ለእናቶች ውሃ ብታስገቡላቸው ጥሩ ነው። ለገዳሙ አዎ ውሃ ብታስገቡ